ገበት በለው በሩን የሻምፒዮንስ ሊጉን ደረስኩልህ ሻምፒዮንስ ሊግዬ የማንም መቀለጃ ሆነህ ነበረ መጣሁልህ ላስከብርህ የቁርጥ ቀን ልጅ አባቴ ደርሼልሃለሁ። ፈላው ደግሞ ማለት ያው ሶስተኛ ነኛ እገፈትርሻለሁ ወደ ላይ ደረታ ቢሉካ ትገባለህ እንዳትፈሪ በቃ ወልብስዬ ደግሞ ማለት ማን ወንድ ነው ውለታሽ በዝቶብኛል። ማን ወንድ ነው የሚያስወርድሽ? ማን ወንድ አቋመ ከጎንሽ ነው? አቋመ ከጎንሽ ሆኖ እኔ ከጎንሽ ሆኜ ማን እንደሚነካሽ አለው። እንግዲህ አለው እንዳትፈሪ ወልብስዬ ወጥሻለሁ። ወልብስዬ አስቶን ቪላ በውልቭስ 2-0 ማለት ነው። 1-0 እየተመራ ሲሯሯጡ 97ኛ ደቂቃ ማርቲኔሊ ስታይል ሁለት ተደረገላቸውና ተሸነፉ ማለት። እኔ አርሰናል 4-1 ካሸነፋቸው ጀምሮ ነው አስቶን ቪላ አንደርላይንግ ነምበርሶቹ በጣም ብዙ ድክመቶች አሉበት አጋልጠነዋል። ከዛ በኋላ ይለጠለጣል ብዙ ጊዜ ነበር ያልኩት። ብዙ ጊዜ ማለት አሁን ይሄ ትርፌ ድልሽን አገኘሽ። አሁን ፓላስን ለጥፈሽ ሶስተኛ ላይ ደቅ ማለት ትችላለሽ። ጎል ዲፈረንስ ምናምን ብቻ ነው የሚቀርሽ። ሌላ ደግሞ ይጥላል። ከእንደገና ደግሞ ሌላ ቅመም ያርሰናል ደጋፊ እኛ ምን አገባን አስቶን ቪላ ቢወርቅ ብትረማ። አስቶን ቪላ ለቶፕ 4 በሰጋ ቁጥር ከሲቲ ጋር ጨዋታ አለው ይጋደልልናል። ገባለ ከሲቲ ጋር አቅም ያላቸው ቡድኖች በደንብ አድርገው እንዲፋለሙ ነው የምንፈልገው። አቅም እንዲኖራቸው ደግሞ ሪስክ ውስጥ መግባት አለባቸው። ለምሳሌ አሁን ቸልሲን እኛ ሪስክ ውስጥ ስንከታት ሄዳ ስታንፎርድ ብሪጅ ላይ ፈላውን ትለጥፍልናለች ማለት ነው። ገባ አይደል? እንደዚህ አይነት ጫና ነው የቋጠሮ ጫናችን ዘንድሮ በየአቅጣጫው ነው ማለት ነው። ገባሽ አይደል? ቪላ ቻምፒየንስ ሊግ የሚገባው ዩሮፓ ሊግ በልቶ ነው እንጂ 5 ውስጥ ገብቶ አይደል። ማን ዩናይትድ፣ ሊቨርፑል እና ቸልሲ እየተንኮታኮቱ ቪላን ይቀድሙታል ባይ ነኝ። ምናልባት ሌሎቹ ከሸኑ 4ኛ 5ኛ ሊወጣ ይችላል። 3ኛ ግን የትርፌ ነው። እንኳን ደስ አለሽ አንቺ አድክሚዎች ዋንጫውን ትበያለሽ። ሁኔታው ለኔ ተመቸኝ አገሬ ዞሬ ስገባ አረኔ ወልብሶች እኔ ከአቅሜ በላይ ሆኗል። እኔ ውለታችሁ ከአቅሜ በላይ ሆኗል። ጭራሽ ዛሬ ቪላን ባልተጠበቀ መልኩ አሸነፋችሁልን። አሁን እኮ እኛ ፓላስን ካሸነፍን ቀጥታ በግብ በልጠን 3ኛ ላይ ዱቅ እንላለን። ሄዱና 3ኛ ላይ ተቀመጡ ብላችሁ ድሉን ሰጣችሁን። እኔ ውልፍስ እውነት እኔ ውለታው እኔ ከአቅሜ በላይ ከአይምሮ በላይ ሆኖብኛል። ባለፈው ያነው እያለ አረጋጋልኝ። አሁን 3ኛ ላይ ሄዳችሁ ተቀመጡ አሉ። እንደውም ወልቭስ አይወርድም፣ በቃ አይወርድም። እንቋጥራለን። ሁላችሁም የዩናይትድ ደጋፊ ወልቭስ እንዳይወርድ ይቋጠር። በቃ ይሄ የተላለፈ መልእክት ነው ከኔ። ይቋጠር፣ ወልቭስም አይወርድም። እኛም ቻምፒዮንስ ሊግ እንገባለን። ወይ ያለውም ዋንጫውን አይበላም። ይመቻችሁ። እኔ ተኩላ ወዳሉ ሲጀመርም ማለት ነው። እንደውም የጫካው ንጉስ ተኩላ ነው። አሬ ትርፌ ደጋፊዎች ምን አይነት ቋጠሮ እየቋጠራችሁ ነው? ቆይ ምን አይነት ግድጋድ ብታስገደግዱ ነው እንዴ? ሰሞኑን ሁሉ ነገር እየሰመረላቸው ነው ጀማው፣ ሁሉ ነገር ማለት ነው። ይኸው ዛሬ ወልቭስ ማለት ነው ቪላ ለጠፈላቸው በአግባቡ። አንተ 2-0 እናንተ ቀጣይ እኮ ትርፌ እኮ ጨዋታን ካሸነፈሽ ማለት ነው እንግዲህ ጎል በተለይ ደግሞ በዛርጋ 2 ጎል 3 ጎል አግብታ የምታሸንፍ ከሆነ ፓላስም ማለት ነው መታ 3ኛ ላይ ቀብረር ብላ ነው የምትቀመጠው። ቀብረር ብላ ማለት ነው። ኧረ ሰሞኑን በርግዶላችኋል እነዚህ ሰዎች። ምን ጀምረው ነው ጀማው? ምን ጀምረው ነው? ወይኔ ለማንኛውም ጀማ ኦፊሻል ይሁድ ልዩ ኢቨንት አለኝ ባንዳስ ኢንተርቴይንመንት ላይ። እዛ በጊዜ በመገኘት ሰብሰብ ብላችሁ ኳስ ማየት የምትፈልጉ የዩናይትድ ደጋፊዎች ካላችሁ እንግዲህ እዛ ኢቨንት አዘጋጅተናል። ማንቸስተር ከፓላስ ጨዋታ ይታያል። በማስቀጠል ደግሞ አርሰናል ከቼልሲ እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አለን። በሱም ሰብሰብ ብለን በዛው መንቀውጥ ይሆናል። የአርሰናል ደጋፊዎች ግመቻችሁ። ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። ወራጅ ቀጠና የሚገኘው ወልቭስ አስቶን ቪላን 2-0 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ ያበደ ጨዋታ ነበር። በጣም ገራሚ ጨዋታ ነበር። ኤድዋርድ በርግጥ ወልቭስን ከያዘ ጀምሮ ወልቭስ ያው ውጤት አይቀነው እንጂ በጣም የሚገርም ጨዋታ ነው የሚጫወቱት። ደፋር ነው ሰውየው። ይሄ የሊጉ መሪ ነው የምገጥመው ወይም ትላልቅ ቡድኖችን ነው የምገጥመው ብሎ የሆነ ማፈግፈግ ምናምን አይፈልግም ሰውየው። ከሁሉም ቡድን ጋር ማጥቃት ነው። በጣም ደፋር ነው እና ዛሬም ያንን ያየ ነው። ውጤት አይቀናው እንጂ ሰውየው የሆነ ቡድኑ ማራኪ ነው። በቃ ለማየት ያጓጓል። ቡድኑ በጣም የሚገርም ነው። በተለይ ደግሞ እነዚህ ይሄ ጥር ላይ ያዘዋወራቸው ተጫዋቾች ደግሞ ቡድኑን እና አርምስትሮንግ የሆነ ጥሩ አቅም ሰጥተውታልና ዛሬ በጣም ማራኪ ነበር። አስቶን ቪላ ምንም በቃ ደካክመዋል። የተጎዱ ተጫዋቾች ይመስለኛል። አሁን እንግዲህ ካለፉት 5 የፕሪሚየር ሊግ ጨዋታ ማሸነፍ ይቻላል አስቶን ቪላ 1 ጨዋታ ነው። አሁን ቀጣይ ማንቸስተር ዩናይትድ ፓላስን ካሸነፈ 3ኛነቱም ይነጠቃል።
ግን ኤድዋርድስ የሚገርመው ወልቭስን ያሳየን። ያው እኔ ተአምር ነው አሁን መትረፍ ይችላል ብዬ አላስብም፣ ግን በጣም ነው የሚያሳዝነው ይሄ ቡድን እንደዚህ ሆኖ መውረዱ፣ በተለይ የተሻሻለ በመገኘቱ ደጋፊዎቹ ዛሬ ራሱ ወራጅ ቀጠና ላይ አይመስሉም። ያው ክለብህን ሲያሸንፍ ያው ስሜትን ትገልጻለና በጣም ኤድዋርድስ ራሱ ደስታውን ሲገልጽ ነበርና ማራኪ ነበር ጨዋታው። ለገለልተኛ ደጋፊ ራሱ የሚያምር ጨዋታ ነበር። እስቲ ለማንኛውም እናንተ ጨዋታውን የተመለከታችሁ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። መተናል በአመቱ ኧረ እንደምን ሰነበቱ ይላል። ሻምፒዮንስ ሊግ በአመታችን መጣለልሽ። ማንም ሲፈነጭብሽና ሻምፒዮንስ ሊግ እንዲወይል ሲያደርግ የነበረ ህብረተሰብ ስርዓት ልናስይዘው ይኸውልሽ ገናናውና ሀያሉ ክለብ ማንቸስተር ዩናይትድ ደርሶልሻል። እሁድ መፈንቅለ መንግስት እናካሄዳለን። ወደ 3ኛ ደረጃ መተን ቁጭ እንላለን። በቃ ሻምፒዮንስ ሊግን እንደዚህ ብለን ልንገባ ነው። አስቶን ቪላ ተሰጣት፣ ዛሬ ተሰጣት። እንኳን ለመፈንቅለ መንግስት አደረሳችሁ። ፓላስ ጠብቂ። ያው እንግዲህ ፈላውን ከዚህ በኋላ እሽኮኮ ብለን ነው የምናሳልፍ።